ሰላም እንዴት አላችሁ? እንደምን ከረማችሁ? ተመልሼ መጥቻለሁ። ተመልሼ የመጣሁት ደግሞ አንዳንድ ነገር ላሳያችሁ ፈልጌ ነው። እነዚህ እንደምታዩቸው የተከበሩ ሰዎች ናቸው። እነዚህ የተከበሩ ሰዎች የራሳቸው ዋጋ አላቸው። እየመጣችሁ ጎብኛቸው። ተመጣጣኝ ዋጋ ነው። በተረፈኑ አብረን እንጓዛለን። እዚህ ጋር እንደምታዩቸው እነዚህ ጀበናዎች፣ እነዚህ ብርሌዎች እዚህ ጋር በደንብ ባህላዊ እቃዎች ናቸው ያሉት። በትረ መኮንኖቹ ገብተዋል። በርከት ያሉ አሉ። በዚህ በአረንጓዴ ቢጫ ቀዩ፣ እንዲሁም በዚህ በአረንጓዴ ቢጫ ቀዩ፣ እንዲሁም ነጭ በነጩን ስትለብሱ በዚሁ በነጭ በነጩ በትረ መኮንኖች አሉ። በተለያየ ሁኔታ ለዚህ እንደምታያቸው ስኒ ጀበናው። ከዛ በኋላ አክሱም እዚህ አለ። እዚህ ብሔር ብሔረሰቦች ይገኛሉ። እዚህ ይገኛሉ። እዚህ ብሔር ብሔረሰቦች አሉ። አያችሁ፣ የኔ አያቶች፣ የኔ አጎቶች፣ የእናንተም አያትና አጎቶች ይገኛሉ ማለት ነው። ቀጨኔ መድኃኔዓለምን ለማስታወስ ቀጭኔ እዚህ ጋር አለች ቀጭኔ። በተረፈ ዛሬ በለየት ባለ ሁኔታ የገባው ስለዚህ ሚስጥር እነግራችኋለሁ። ለዚህ ኢትዮጵያዊ የሚሸቱ ልብሶች፣ አልባሳቶችና እንዲሁም ጀበና፣ ስኒ እንዲሁም ሸቀጦች ናቸው። ጠብቁኝ ይዤ ልምጣና ላሳያችሁ። ትላንትና በልዩ ትዕዛዝ በልዩ ሄሊኮፕተራችን ቻፕራችን ከኢትዮጵያ በቀጥታ ወደዚህ የገባው የድሮ ማበጠሪያ ነው። ሌላ እነዚህ የተለያዩ የእጅ ጌጦች ናቸው። የሀበሻ ልብስ ስትለብሱ በጣም የተለያዩ ናቸው። ሌሎቹ እነዚህ ግን እንደምታዩት ይሄ የድሮ የኃይለ ሥላሴ ሞአንበሳ ያለበት የካፖርት ቁልፍ ላይ የተሰራ በብሮንዝ የተሰራ ነው። ይሄ እና አፍሮ ግባት ያሉበት የቤተ ክርስቲያን ቅርጽ ያለበት የመስቀል የአንገት ሀብሎች ናቸው። በተለያየ ዲዛይን የተደረጉ የአንገት ሀብሎች ናቸው። የተለያዩ መስቀሎች ናቸው። እነዚህ በተለያዩ ሳንቲሞች እንደምታዩት የድሮ የኃይለ ሥላሴ ፎቶግራፊ ያለበት 5 ሳንቲም፣ 10 ሳንቲም እንዲሁም 1 ሳንቲም ጭምር ያለችበት የእጅ አምባር ለልጆች፣ ለወጣቶች እንዲሁም ለተለያየ ታሪክን አንረሳም ለሚሉ እንዳይረሱ የተጠቀምንባቸው የእጅ አምባሮች ናቸው። ሌሎቹ እነዚህ እንደምታዩት ይቺ 1 ሳንቲም ወይም ኮይን ነች። 1 ሳንቲም የኢትዮጵያ የነበረችው 1 ሳንቲም ነች። በተለያየ ሁኔታ እነዚህ የተለያዩ ኢትዮጵያዊነትን የሚገልጹ አንበሳው አንበሳውን በለው ወይም ደግሞ ብሔራዊ ቲያትር አካባቢ የምታገኙት አንበሳ ማንነት ነው። ይሄ በማጀስቲ ሰሩ ቀለበቶች እነዚህ የሚደረጉት ያው አሁን ለኳሱ ለምሳሌ ሲያትል የሚሄድ ሰው የተለያየ የሀገራችንን ባህል ለማንጸባረቅ እጆቹ ላይ ቀለበት እነዚህን መጠቀም ይችላሉ። የተለያየ ሁኔታ ነው። በርከት ያሉ ናቸው የመጡት። ከበርከት ካሉት እነዚህን እንደ ቆሎ ያመጣላችሁ ዝግን እያደረጋችሁ ታሪካችሁን ለልጆቻችሁ እንዲሁም ለልጅ ልጆቻችሁ እንድታስተምሩበት በማሰብ ነው። ስለዚህ በጣም በተመጣጣኝ ዋጋ ምናልባትም $25 ብቻ ቀለበቷን እጆ ላይ ያደርጉና አይኑን እያዩ ይሄ ታሪኬ ነው፣ ይሄ ጋሻና ጦሬ ነው፣ ያኔ አብዲሳ አጋ ለውጊያ ከመሄዱ በፊት አርማው ነበር፣ በውጊያ ከሄደ በኋላ ተሸልሞት የመጣው ነው ይላሉ። ሌላው ለእህቶቻችን ፕሮሚስ ቀለበት ህጋዊና በእውነት የባረከው ነው ካላችሁ ጎልድ ያልተናነሰው የእኛ ሀገር በመዳብም ቢሆን በሳንቲሙ የተሰራ ነው። በድሮ ሳንቲም የተሰራ መስቀል ያለበት ቀለበቶች፣ መስቀል ያለባቸው የፕሮሚስ ቀለበቶች፣ የአፍሮ ግባ
የአፍሮግባ መስቀል ትክክለኛው መስቀል ያለባቸው ቀለበቶች በብዛት ይገኛሉ። እነዚህ ለፕሮሚስም ይሆናሉ፣ ለማጌጫም ይሆናሉ። ለሴቶቻችን ለልጆቻችን የሚሆኑ ናቸው። ይህንን ተጠቀሙ ላለሁ። ለዛሬ የሚኖረኝ ቆይታ ይህንን የመሰለ ነበር። በጣም እዚህ ሱቅ ስትመጡ ብዙ ነገራችን ለየት ያለ ነው። ምን ጠብቃችሁ ለየት ባለ ሁኔታ እንደሆነ ተረድታችሁ እየመጣችሁ ጎብኙን። ባህላዊው ኢትዮጵያዊም የሆነ ሱቅ ነው። ሁሉንም ያካተተ ስቶር ነው። ሰላማችሁ ብዝት ይበልልኝ። ሁሉም እናመሰግናለን። በእናንተ አይዟችሁ ባይነት፣ በእናንተ ከስተመርነት እኛ እዚህ ደርሰናል። ገና ከገባን ኦልሞስት 2ኛ ወራችንን እየተቆናጠጥን ነው። ነገር ግን በዚህ ስቶር ውስጥ ለብዙ ዓመት እንደቆየን ብዙ ከስተመሮች ስላላችሁን በዛው ልክ ቤተሰብነታችን ብዙ እንደሆነ የተሰማን ነውና እናመሰግናለን። ይደወል ኑ። ሁሉንም ነገር ለማግኘት ስትፈልጉ በ202-419-9256 ላይ ቴክስት ያርጉ ወይ ይደውሉልን። ሰላማችሁ ብዝት ይበል። ባይ ባይ።